ሰላም እንዴት ናችሁ? ማክቤል እባላለሁ። የዛሬን አያደርገውና የደህና ቤተሰብ ልጅ ነበርኩ። ቀን ይጥላል ቀን ያነሳል አይደለም የሚባለው። እቺ ደግሞ ታናሽ እህቴ ነች፣ ማረማዊት ትባላለች። እኔ ለእሷ እሷም ለእኔ ያለን ብቸኛ ነዋሪዎች ነን። ሰላም እንዴት ነሽ? እንዴት ነክ? ስማኝማ ትልቁዬ። ወይ የሚጢጥዬ፣ ባለፈው ያልኩህን ስራ እኮ ልናየው ልንሄድ ነው። ግን የሚባል ነገር የለም። ተነጋገርን አይደል እንዴ? ትምህርት የላት ደግሞ እስክረምት አይደል? ታክዝ። እኔ እኮ ለራሷ ብዬ ነው። ደግሞ እኔ የምሰራው መች አነሰ? ይኸውልህ ወንድሜ፣ እኔ እኮ ሕፃን ልጅ አይደለሁም። በዛ ላይ እኮ ተጨማሪ ገንዘብ ያስፈልገናል። እሺ በቃ አንቺ ከደረግሽ መቼስ መመለሽ የለሽ። እንደዛ አበለኝ። እሺ አልኩኝ እኮ። እሺ አልሽ አይደል እንዴ? ቆይ ምን ትፈልጋለሽ? ግን አንድ ላይ ነው አይደል የምትሰሩት? አዎ። ግን አስባችሁበታል? መስተንግዶ እኮ በጣም ከባድ ስራ ነው። የሚተናኮላችሁ ሰው አይጠፋም። ደግሞ እሺ ብለህ ለምንድን ወደ ኋላ የምትመለሰው? እሺ በቃ እራሳችሁን ጠብቁ። ይኸውልህ ወንድሜ፣ ይሄኝ እስኪ አሁን እኮ በጣም አድጌያለሁ። በዛ ላይ አንተን ማግዝ እፈልጋለሁ። እናትና አባቶቻችን ከሞቱ ጀምሮ አንተ ብቻህን ያሳደግከኝ፣ ላግዝ እፈልጋለሁ። የኔ አስተዋይ፣ እኔ እኮ እንዳትደክሚብኝ ብዬ ነው እንጂ አንቺን ማገዝ ጠልቼው አይደለም። ደግሞ አንቺ አንድ ነገር ሆንሽብኝ ማለት እኔ ሁለት ነገር ነው የምሆንብሽ። አደራ እሺ፣ ራስሽን ጠብቂ። እሺ አደራ። እሺ ማኩ ምን ሆነሃል አንተ? ምንድን ነው? በሀሳብ ሄድክ እኮ። ወዴት? ታዲያ ምን ሆነ ነው? ፈዘ ቀረህ እኮ። ቆይ የተፈጠረ ችግር አለ? ማርዬ ደህና አይደለችም? ኧረ እሷ ደህና ነች። ታዲያ ምንድን ነው እንዲህ የሚያስጨንቅህ? ቆይ ስራው አልተሳካላትም እንዴ? እሱን ልታይ ሄዳ ነበር። እሱ እኮ ነው የሚያሳስበኝ። እና ምን ያሳስባል ይሄ? የምርሽን ነው ሄሉ እንደዚህ የምትይው? ስራው እኮ መስተንግዶ ነው። አሁን እኮ አድጋለች። ማርዬ ለኔ ሁሌ ሕፃን ልጅ ነች። ደግሞ ምን አይነት ሰዎች እንደሚገኙበት ሁላችንም የምናውቀው ነገር ነው። አንደኛ ነገር ማርዬ አስተዋይ ልጅ ነች። በዛ ላይ ደግሞ ከማርታ ጋር ነው የሚሰሩት። ምንድነው እንደሚያስጨንቀህ? ምን ላርግ ብለሽ ነው? እንዳላጣት ስለምፈራ እኮ ነው። አብሽር በቃ አታስብ። ሳሚ፣ የተፈጠረ ነገር አለ እንዴ? አረ ምንም ነገር የለም። ችግር የለውም ትላለህ። እኔ እንደዛ አሉት አምጥተህ ምንም ነገር የለም አልኩሽ አይደል እንዴ? ኑ እሺ፣ በዚህ ጋር እንሂድ። ማክቤል የሆነው ነገር አለ? አረ ምንም አልሆነም። እሺ እንሂድ።
አንተ ቀሽም እንዴት እንደዚህ አይነት ነገር ተሳታኝ? አላውቅም። ካጠገባቸው ነበርኩኝ፣ ድንገት ነው የጠፉብኝ። ትሰማኛለህ ፋስት? የገቡበት ጉድጓድ እንደውም ገብተህ ይዘልኝ ትመጣለህ። የማትራ ሳሚን ደግሞ ከየት አገኛችሁት? ኧረ የት እናገኘዋለን? እራሱን ያገኘን። ወይኔ ብታይ እንዴት እንዳስደነገጠን። ምን አድርጉ እንዴት ጎትቶ እንዳመጣን። ሳሚ ችግር አለ እንዴ? ማርክ ለብቻችን የምናወራው ነገር አለ። ሀሎ ወዬ። እሺ መጣው። እና ሰይፈ ተመልሷል ነው የምትለኝ? በእርግጠኝነት እሱ ነው፣ ማንም ሊሆን አይችልም። ይሄ የተረገመ የእናትና አባቴ አልበቃ ብሎት አንድ በቀረችኝ እህቴ በሷ ሊመጣብኝ ነው። መቼ ነው ይሄ ጨዋታ የሚያበቃው? እኔም አልገባኝም ሳሚ። ብቻ ደረው ፈጣሪ በእህቴ እንዳይፈትነኝ። እንጋደላታለን እንጂ ምንም አያመጣም። ሳሚ ሰይፈን አታውቀውም ማለት ነው። በጣም አውሬ ሰው ነው። ያለ ምክንያት ተከትሎን አልመጣም። አሁን እሺ ማርዬ የት ናት? አጭር ኮርስ ጀምራለች ብያል ነበር። ክላስ ገብታል። ይኸው እንደውም ደወለች። ወይዬ ማርዬ። ከማርቲ ጋር አሁን ገና ከክላስ እየወጣን ነው። በቃ ነኝ ስራ ቦታ አካባቢ ያለው ካፌ ከሳሚ ጋር ነኝ። አይ ዛሬ እንኳን አልመጣም። ትናንትና አገኛታለሁ ያልኩህን የአባቢኔ ጓደኛ ልጅ ላገኛት እየሄድኩ ነው። አሁን የት ነሽ? ኦልሞስት ሰፈራቸው አካባቢ ደርሰናል። ማርዬ አሁኑኑ ተመለሽ፣ አሁኑኑ። ይቅርታ፣ ክሊኒኩ በዚህ ጋር። ይቅርታ የኔ ወንድም፣ እኛ ለሰፈሩ አዲስ ነን። እሺ ለምንድነው ከትምህርት ቤት ያስቀራችሁኝ? እንዲሁ አብረን እንድንሆን ስለፈለኩ ብቻ ነው ማርዬ። የምሬን ነው ማክ። ምንድነው የተፈጠረው? በጣም አስጨነቃችሁኝ እኮ። ምንም አልተፈጠረም ማርዬ፣ ምንም አታስቢሽ። አሁን ልብሴ ልቀይርና ቆንጆ ማኪያቶ ጋብዝሻለሁ። እንደውም ዛሬ ሳሚ ነው የሚጋብዘን። ሳሚ እኔ የምወደውን በምን ያውቃል? ይሄን ያለ ማላቀሽ ነው እንደሚመስልሽ? ጠቆር ያለ ማኪያቶ ከሁለት ማንኪያ ስኳር ጋር። ቦክሰኛም እንደምትወጪ አውቃለሁ። እንሂድ። እናንተ ማን ናችሁ? ልጅ ማርታ፣ ማንነቴ ለጊዜ ቆይሽና ምርጫ ላይ እንዴት ነሽ? ስለምን ምርጫ ነው የምታወራው? በእናትህ ትምህርት ረፍዶብኛል፣ ቶሎ መሄድ አለብኝ። መሞት ነው ወይስ መኖር የምትፈልጊው?